ፕሮፋይል ያደረከው የሩታን ፎቶ ምን አገባሽ? ምናልባት ሩታ ልትሆን ትችላለች ብዬ ስላሰብኩኝ የላኩት እንደ እሷ ትሆናለች ብዬ ላሰብኩት አንተን ጠብቄ አይደለም የላኩት። ኖ አይደለም ጤነኛ ነገር በዚህ ልክ እኔ የምትከታተለኝ ለምንድን ነው? ምንድን ነው የፈለግከው ከኔ? ኖ ከኔ ምንድን ነው የፈለግከው? ግልጽ አድርገህ ንገረኝ። ዩቲዩብ ላይ ማውራት አልቻልክም ወይንም ደግሞ ጊዜ አልበቃም ልበልህና ልለፍህ። እሺ ምንድን ነው የፈለግከው ከኔ ጋር? ያልሰማኸኝን አንድ ነገር ንገራቸው። አንተን አይደለም ሩታ ነው የፈለግኳት። አንተ ምን ታደርግልኛለህ? አንተ ጭንቅላት ማሰብ ተፈነዋል እንዴ? ሰው ነው አይደል? አይደለም። አንድ ጥያቄ ልጠይቅህ። ሰው ነው አይደል ነው ወይንስ አይደለም? እንደ ጭንቅላቱ የሚሰራ ሰው በዚህ ልክ ወርዶ ሲቀጥል ደግሞ አንተ የሚዲያ ሰው ነህ አይደለ? የሚዲያ ሰው ደግሞ በዚህ ልክ ወርዶ እኔ አይቼ አላውቅም እንዳንተ። ምን አደረኩ? ምን በመጀመሪያ ወደ ውሃ አለ ቤት ውሃ አጠገብ አለ። መጀመሪያ ውሃ ጠጣና ተረጋጋ። እንገራለን ተረጋጋ። እና ምንድነው የሚያስፈልግህ? አንተ መጀመሪያ መረጋጋት ያስፈልጋል። ከተረጋጋ በኋላ ያለውን ነገር እንደ ሰለጠነ ሰው ማውራት ትችላለህ። ገባህ? ከኔ ጋር ማውራት የምፈልገው ተረጋግቼማ ብዙ ቀን ላወራህ እኮ ጠራው ካደለ ግን ተረጋግተህ ማውራት አልቻልክም። ሁልጊዜ ካሜራ ደቀነ የሆነ ነገር መፍጠር ነው ፍላጎትህ። ሲቀጥል ደግሞ በእንደዚህ አይነት መንገድ ሰው እይታ ላይ ለመግባት ከሆነ በጣም ነው የምታሳዝነው ማለት ነው። ዝም በል ቆይ። እኔ ወደ የትኛው ሰው ነው ማለት ብዙ ፎሎወር አለኝ ሶሻል ሚዲያ ላይ አዲስ አይደለም። ራሴ በማስተዋወቅ የሚወክል ልጅ አይደለም። ኦልሬዲ እግዚአብሔር ይመስገን የታወቁ ሰው ነው። ከአንተ ጋር ምንም በማድረግ የሚወቅና አይደለ። ምናልባት አንተን ካሳወቅኩ እንጂ ከአንተ ጋር በመሆኑ የሚያገኘው ቅን የለም። ኧረ እባክህ በዚህ ልክ የምትፈታተነኝ ለዛ ነው? ምን አልከኝ? በዚህ ልክ የምትፈታተነኝ ለዛ ነው ወይ? በመጀመሪያ ስማ፣ በጣም ተጨንቀና አትቀመጥ። ለቀቀበል ሪላክስ አለ ላውረ ገባ። ሪላክስ አለ ቁጭ የሆነ ላይፍ እንዲህ ተጨንቀህባት አይሆን ገባ። ሪላክስ አለ እና ደግሞ በዚህ ልክ ሩታን ይቀማኛል ብለህ እኔ አትፍራ ማለት በራስህ ተማመን። ነገረች ኢቨን አንተ አእምሮ ውስጥ ሁላ ልትገባ አትችልም ብላ እኮ ነገረች። ከዚህ በላይ ሰው እኮ ይሄ እንኳን ተነግሮት አይወጣም። ሰው እኮ የሆነ ነገር ተብሎ በቃ ሼም ይዞት እንኳን ይቀየሳል። አንተ በዚህ ልክ እያወረደች አልፈልግም እያለች አትጠጋኝ አትንካኝ እያለች እኔ ወንድ ልጅ ስለሆንኩ እና ደግሞ እንደዚሁ ደግሞ ደፋር ስለሆንኩ ነው እንጂ አንተ ፊት ለፊት የቆምኩ እኮ እኔ እኮ ልሮጥ እችል ነበር እውነት እና ፊት ለፊቷ ቆመ ምን ትበል እንዴት ይዙ እኮ ትፈራሃለች እኮ። ኧረ እባክህ ብቻዋን አላገኛትም ነበር እንዴ? አይደለም አንድ ጥያቄ ልጠይቅ እኮ አዳምጠኝ። ብቻዋን አግኝታታል አላገኛትም? ታለቅሳለህ። እኔ አሁን ይህን ከመለስኩልህ ድጋሚ ሰሞኑን ስታለቅስ ነበር። እንደገና ደግሞ አሁን ላይቭ ላይ ለቅሱ እኔ እንድታለቅስ ለምን ቪዲዮም ስላየሁኝ ነው እያልኩ ያለሁት ማለት ነው። ጽጌ ጋ አግኝታታል አይደለ? ግን እዛም አግኝታ የመለሰችልህን መልስ ታውቃለህ አንተ ራስህ ማለት ነው። እዚህ ላይ ማውራት አይጠበቅብኝም ሲጀመር ማለት ነው። እንዴ ንቃለች እኮ አንተ በቃ ለምንድን ነው የማትፈታው ነገር? አንተ እኮ በቦታው ባትኖር ራሱ ማለት ነው ለሩት ጥላ ይከብዳል። ጥላ እኮ በጣም ነው የሚከብደው። በነገር እኔ ራሴ እኮ ትከብደኛለህ እኮ እንኳን አለም ሩታ አሁን እንደዚህ አሁን የሆነ ነገር ትጫነብኝ ነው ትከብዳለህ በነገራቸው። እና ምን መሰለህ ማድረግ ያለብህ በመጀመሪያ ሪላክስ አለ። ሁለተኛ ነገር አሁንም ስማኝ፣ እኔ እንዳንተ አይደለሁኝም። ሲጀመር ደግሞ ህሊናዬም አይፈቅድልኝም ለአንተ እንደፈለኩኝ ለማውራት ማለት ነው። ግን ደግሞ ጭንቅላት እንዳስብ ከሆነ አሁን ደግሞ ህሊና ካለ የሰው ልጅ እኮ ማለት ነው ሰውንም ባይፈራ የሆነ ህሊና የሚባል ነገር አለ በተፈጥሮ ማለት ነው። አዲስ ጠበስክ እንደ ህሊና የምትባል ማነች? ህሊና ማነች? ለማንኛውም አሁንም ቢሆን እኛ ሰላም ሆነናል። እሺ ሰላም ሆነናል። እኔ ምን አልኳችሁ? ይህ ልጅ ያስፈራራታል። ኧረ ወይኔ አስፈራራታ ድጋሚ
አንተ ለምንድነው በጉልበት የምታደርጉ ሁሉ ነገር ማስፈራራት? ትናንትና እኮ በራሴ የምተማመን ሰው ነኝ ብላለች እኮ። ምናልባት ጆሮ ማይሰማ ከሆነ እንጂ ትናንት በራሴ የምተማመን ሰው ነኝ ብላለች። በራሴ የምተማመን ልጅ ስትተማመን ሁሌ አታለቅስም። እኔ ሳይ ከመጀመሪያ ጀምሮ ሁሌ ስታለቅስ ነው ወይ? በራሱ የሚተማመን ሰው ደግሞ አያለቅስም። ጀስት በኮንፊደንስ ኮላ ብሎ ያወራል። ማነው በሬ ላይ ተደፍቶ ሲጮህ የነበረው? ሰው ደርሶልህ አይደል እንዴ? ዘበኛ መጥቶ ያባረረ ከግቢያችን። እኔና አንቺ ብዙ ነገር አሳልፈናል። መዝናናት ነው በአንተ ማለት ነው። አንተ እኮ ታስኮንናለህ፣ በእውነት ታስኮንናለህ። እንደዛ ብልሃት ማለት ነው። ጥላ ስትል የእሷ ልጅ ንስሐ መግባት እንዳለባት በጣም ስማኝሽ ቢገባ እንካ ትናንት በመጣሱ ጥለሽ እኔና አንቺ እኮ ብዙ ነገር አሳልፈናል። ቢገባ ትናንትና የጠራሁበት ዓላማ በደንብ አድርገህ ታውቀው ነበረ። አንተ የጠራሁበት ምክንያት እንጂ እኔና እሷን ጠርቼ ነገሮችን ፈትቼ መለያየት አላቃተኝም ነበር። አንተን የጠራው ግን በደንብ አድርጎ እንዲቆርጥልና እንዲገባ ስለፈለኩ ነበር። አንተ ግን ምንም አይነት የሚገባህም ሰው አይደለም። ሲጀመር ጭንቅላት ምን አይነት እንደሆነ ራሱ ግራ ነው የሚያጋባ። ምን አይቼ ይግባኝ ምርጫውን ለእሷ ትተንላት፣ እኔም አንተም ትተንላት ቆመ ቢሆን ኦፍኮርስ አንተ እኮ ሩት ይኸውልሽ አስበሽ ፍረጂ ሩት ከዛ አይደለም እባክሽ አትሂጂ። እንደዚህ ካልካት እንዴት ነው ልጅቷ የማታዝነው? እንደ ተታዝናለች እኮ ሴት ልጅ ነች። ራርታ ነው እንጂ ለአንተ ከአንተ የሆነችው ፈልግህ እኮ አይደለም አዝናለህ ነው አይደለም። አንድ ጊዜ አዳምጠኝ። በመጀመሪያ አንድ ጥያቄ ልጠይቅህ። ቆይ ከመጀመሪያ ቀን ጀምሮ እኔም ኖሬም ሆነ ሳልኖርም ቁጭ አድርጋ እንደማትፈልገህ ነግራለች አይደለ? ከዛ በፊት ስላሳለፈች ላይ እኔ የሚያገባኝም ነገር ስለሌለ ማለት ነው። ፓስት ነው ያኛው አለፈ። በቃ ስላለፈ ነገር እኔ ምንም የሚጠቅመኝም ምንም ነገር ስለሌለ ማለት ነው። እኔም የራሴ ያለፈ ህይወት ስለነበረኝ አሁን ላይ ግን ያለሁት ከእሷ ጋር ነው። ገባ? ስላለፈ ነገር ባለፈ ክረምት ቤት አይሰራም አይደለ? ስለዚህ አልፎ ሰላሳ ታገባለህ እንዲህ 30 ማግባት አይቀርም እያስፈራራችሁ እንዳንተማ አይደለም 30-40 የምታገባ ትችላለህ እኮ እንዳንተ አስተሳሰብ ማለት ነው። ያው መልከኛ ነገር ስለሆንኩና ትንሽ ላስቸግር እችላለሁ። አሁን እያልኩ ያለው ታይታል አይደል? አንተ የለመድከውን ነው እዚህ ላይም እያንጸባረቅ ያለው ማለት ነው። እኔ ግን በእንደዚህ አይነት አስተዳደግም አይደለም የመጣሁት በመጀመሪያ ደረጃ ማለት ነው። ስለዚህ አሁንም ቢሆን አንድ ነገር ነው የምነግርህ፣ ከቻልክ ከህይወታችን ውጣ፣ ካልቻልክ ደግሞ ማለት ነው ራቅ። ከዚህ በኋላ ደግሞ ማለት ነው ብዙ ነገር ሊፈጠርብህ ስለሚችል ወደ እኛም መጋባትን ጥሩ ነው። አብራስ መሰናገር ማለት ነው። ስማ እንደለመድክ ሄደሩትን አስፈራራ። አዲዳዲ አንተን አልፈራ ኮሽ አይለብኝም። አንተ ስታወራ ገባ ምንም በቃ በጣም ሞክሬ አቃቴ ነገር ብሎ ታውቃለህ። በአትፈራማ እኮ ና ስላት ማለት ነበር። ዝም ብለህ አዳምጠኝ። ሞክሬ አቃቴ ምን ብሎ ታውቃለህ? መፍራት እንዲህ ነው መፍራትና ማልቀስ እንዳንተ አሁን እንዲህ ነው ማለቃቀስ የሚችለው ማለት ብዙ ነገር ቪዲዮ ላሳየህ አይደለም። አንድ ጥያቄ ጠይቅና ስማኝ። በር ላይ ተለፍታለቅስ ነበርኩ አንተን አይደለ? እንዳውም ዘበኞቹ አዝነውልህ ና በቃ ብለው ይዘው ከሄዱት እነሱ ናቸው። እሷ ፊት አላለቀስኩም። ደስ የሚለው ነገር ደግሞ ቪዲዮ አለ ለቀኸዋል። ዞር ብዬ ያለቀስኩት እሷ ፊት አላለቀስኩም። እኔ ዞር ብዬ ያለቀስኩት። አንተ እኮ ብዙ ጊዜ ዞር ብለህ ማልቀስን ለምደሃል ማለት ነው። አረ ያ ሰው ሆኖ ማለቅስ የለም እኮ ማልቀስ እኮ በእኔ አልተጀመረም። ነገር ግን ወንድሽ ፊት ለፊት ያለቅስ ዞር ብሎ ደበቅ ብሎ ያለቅስ አይደለ? አንተ እኮ ትናንትና እኮ ማለት ነው አስጨነካ ልጅቷን። እኔ በእሷ ቦታ ብሆን ልክ ነሽ፣ በቃ ውሳኔዋ ልክ ነው። ገባህ አይደል? እንደዛ ያለቀስክባት፣ እንደዛ የተማጸንካት በእናትሽ በአባትሽ በሁሉም እልሻለሁ በምትወጂው እንዴት ነው ታዲያ ልጅቷ የማታዝነው? እኔና እሷን አንድ ላይ ስንመጣ ልታብድ ነው ወይንስ ጨርቅ ነው? ነገር አይገባኝ። አሁን ድንገት ታርቀን ብንመጣ ምን ልትሆን ነው? እስኪ ይህንም ብቻ መልስልኝ። የምር ጨርቅህን አጥልም ግን እንጃ። እኔ አንድ ላይ ሆናችሁ እኮ አንተ እኮ አትታየኝም እውነት ለመናገር ስትሆን አላየም። እኔ አሁን ተማሪ የመጣሁ ከእሷ ጋር ብትሆን እኔ አትታየኝም። እኔ አሁን ብቻ ስለመጣ ነው ያየሁ እንጂ ከእሷ ጋር ብትሆን ጭራሽ እኔ አላየም። ሆነት እናቴ ይታያቸዋል። ከዛ በፊት ግን
እኔ እና እሷ የሁሉ ዘመን አብረን ስናሳልፍ አብረን ስንሆን የት ነበርክ? እናንተ ናችሁ እኮ የመጣችሁት እንጂ ያልደረስኩባችሁ። እኔማ በቃ እቺ ምስኪን ልጅ በቃ ምንም ማድረግ አልችልም። ኦልሬዲ አንዴ ከሱ ጋር ሆናለች። ህይወቷን አረብሽውን ብዬ እቺ ነበር። እናንተ ፈልጋችሁ መጣችሁ፣ ግን ከመጣችሁ አይቀርም። ደግሞ አብርሽ በነገራችን ላይ ምን እንዳለ ታውቃለህ? እኔ ማለት እንደዚህ ስጋትም ሆን ሰው ነው ብዬ አስባለሁ። የተረዳሁት ነገር ምንድነው ከአንተም ከቤተሰቦች ላይ ከሰብስክራይቦች ቲክቶክ ላይ ካሉ ቤተሰቦች ያዩት ነገር በጣም ነው በጣም ስጋት የሆንኩባቸው። ይሄ ልጅ ይቀማኛል በሚል ነገር አንተ ሲጀመር እንቅልፍ ተይታል። እኔ 100% ተማመንባታለሁ እሷ ላይ ከምነግርህ በላይ ማለት ነው። አንተ ህይወት ከመጣው ጀምሮ እንቅልፍ ተይታል። ሳትዋሽ ተማር የተታቃለ ቆመን ላይቭ ላይ 24 ሰዓት ቁጭ ብዬ ምናምን ነገር እንቅልፌን አላጣም። ግልጽ ስነግርህ ትባንናለህ ምናምን ትላለህ አሉ የሰሙት ትላለህ አሉ እና ከሌላው ጋር የምታደርገውን ቀልድ ጨዋታህን ተወውና ማለት ነው። የመጀመሪያ ቀን ለምን ጠራሃል? በጽጌ በኩል ለማስጠራት ለምን ፈለግ ነው? ወይንስ አስፈራርታ ይቅርታ እንድጠይቅ ምናምን ነገር ፈለገ ነበር? ሀያ ለመታወቅ እኮ እኔንም አለማወቅህ እኮ ነው። አንተንም አላውቅም። ከሩት ጋር የሆነ ሰው እንደሚሰራ ቃለሁ፣ ግን ፊት አያዝልኝ ልብ ብዬ አላየሁም። ምን አንተ መሆንን አላወቅኩም፣ ግን በቃ ጀስ ከሩት ጋር የሚሰራ ሰው አለ ብዬ ይመስ አሁንም እኮ ማለት በሩት ስለሌለሽ ነው እንጂ ከአንተ ጋር እያወሩ ያሉት ሩት ብትሆን አላውቅም አትታይም። የመጀመሪያ ቀን የጠራህበትን ዓላማ ብቻ ንገረኝ። የጠየቅኩህን በስነ ስርዓት መልስልኝ። ሌላ ነገር ከምንቀባጥር ማለት ነው። የጠየቅኩህን መልስልኝ። የመጀመሪያ ቀን ለምን ፈለግ? አብርሽ አንዴ ስማ፣ እንደዚህ ነው። ትንፋሽ ወደ ውስጥ ሳብ። የጠየቅከውን ለምን አትመልስም? የተጠየቅከውን ለምን አትመልስም? ስማኝ፣ ወደ ውስጥ ሳብና ወደ ውጭ ትንፋሽ። መጀመሪያ ተረጋጋ። ማይሆን ነገር ከምታወራ ቀድሜ የተጠየቅከውን ነገር መልስ። አሊያም ውጣ በቃ። የተጠየቅከውን መልስ። የመጀመሪያ ቀን እኛን ለማግኘት ለምን ፈለግክ? በቃ ሩት በአጋጣሚዎች አየኋት። ሳያት ምንም ደስተኛ መሰለች። ሩት ከአንተ ጋር ገባህ አይደለ? መች ነው ያየሃት? የዛን ቀን የመጀመሪያ ቀን ነው ወይስ ቪዲዮ ላይ ነው የምታውቃት የምታያት የነበረው? ሩትንማ ድሮ ነው የማውቃት ከአንተ በፊት አንተ ሳታውቃት ካወቃት ፈዘዘችብኝ። ልክ እናት በጣም ቀልጣፋ ነበረች። ድሮ ሳውቃት እዚህ ዛ ጥሩ ጥሩ የምትል ነበረች። ልክ አንተ ሳዲ ልክ እንዳንተ ፈዛዘች እኮ። በምን ነበር የምትተዋወቁት? መጀመሪያ መልስ የተጠየቅ ነው። በምንድን ነበር የምትተዋወቁት? ከእሱ ጋር ጓደኛሞች ነበሩ። ደጋግሜ እነግርሃለሁ፣ ምስጢረኛሞች ጓደኛሞች ነበሩ። እኔ እኮ ኖርማል ነው፣ ችግር የለውም። እዚህ ላይ ለማውራት ፈርተህ ከሆነ ችግር የለውም፣ አትፈር። ለምን እሺ ንቀሃል? ተወችህ ያኔ ማለት ነው። ለምን ተለያያችሁ? ንቀኝ አይደለም፣ በአጋጣሚዎች እኮ። በምን ተለያያችሁ? መናገር ለምሮ የማትፈልገው ለምን እንደተለያየ እሷ እኮ መናገሩ አይቀርም። እኔ እና እሷ አንድ ስንሆን መናገሩ አይቀርም፣ ያም ሆነ ይህ ማለት ነው። ግን ደግሞ ያኔ ታፍራለህ። ከእሷ ከምሰማ ተናገር፣ ምንም ችግር የለውም። እኔ ደግሞ ሚዲያ ላይ ደግሞ አወጣዋለሁ ብትነግረኝም ማለት ነው። እሷ ስማ፣ ቅድም እኮ ነገር ሞክሬ አቃተኝ ነገር መፍራት። ሁለተኛ ነገር ደግሞ ምንም ያሳፍር ነገር እኮ። የሚያሳፍር ነገር ከሆነ ነገረኛ፣ ኖርማል እኮ ነው። አሁን ላይ ያለፈ ነገር ስለሆነ ብታወራው አንተ ላይ የሚፈጥርብህ ነገር አይኖርም። ስለዚህ ተናገረው። ምናልባት ሼም ይዞ ከሆነ ያን አስደብራህ ከሆነ ችግር የለውም፣ ንገረኝና። አብርሽ አይዞህ፣ እውነት አይዞህ። እኔ ስሜት እየሆነ አይዞህ። የተጠየቅከውን ለምን አትመልስም? ሌላ ቦታ ለምን ትሄዳለህ? የጠየቅኩህን መልስልኝ እስኪ። በመጀመሪያ ደረጃ የጠየቅኩህን መልስልኝ ከቻልክ እኮ። ይኸውልህ አንድ ላይ በሆነ ጉዳዮች አንድ ላይ ነበርን። አንድ ወቅት በጣም ጓደኛሞች ነበርን፣ ክሎዝ ነበርን። በጣም ብዙ ጊዜዎችን አብረን ነው የምናሳልፈው ምናምን ከሩት ጋር ነበር። ከዛ በአጋጣሚዎች በሆነ ምክንያት ተፈቀየለን፣ ብቻ በሆነ ምክንያት ተራራቀ። የሰው ልጅ ነው ትራራቃለህ። በስራ አጋጣሚ ምናምን መራራቀ። ምንም ክፉ ደግ ተነጋግረን አለ ምን ማሰጥላለ
አይመስልም። ባለፈው ግን ስታወራ የነበረው እንደዚህ አይደለም። አስከፍተኝ ቢሆን ኖሮ ደግሜ እሷ ጋር ሊወጣ ነበር። በጣም ቆራጥ ነው። እንዳንተ አልቃሻ አይደለም። አስከፍተኝ ቢሆን ኖሮ ቼክ አላረጋትም ነበር። ነገር ግን በሰላም የተለያየ ነው። በቃ በሆነ አጋጣሚ የተራራቀ ግን እሷ ግን እንደዚህ አይደለም የመለሰችልህ። ያኔም እንደዚህ አይደለም የመለሰችልህ አይደለ? ባንራራቅ ኖሮ ከአንተ ጋር ያራራቃችሁ ምንድን ነው? ከዛ በፊት ትተዋወቃላችሁ፣ ኢቨን ጓደኛ ነበርን ብለሃል፣ ብዙ አሳልፈናል ብለሃል። እሺ ያኔ ንገረኝ። አሁን እኮ ኖርማል ነው። ለእኔም የሚፈጥረው ነገር ስለሌለ እኔ ህይወት ላይ እኔ አሁን ላይ ያለችዋን ሩታ እንጂ ያኔ የነበረችዋን ሩታ አላውቃትም። ስለዚህ ኖርማል ነው። ተናገር፣ ችግር የለውም። ምን አራራቃችሁ እስኪ ንገረኝ። ነገርኩህ እኮ በአጋጣሚ የተራራቅ ነው አልኩህ እኮ። ምንም ክፉ ደግ አልተነጋገርንም። ገባህ አይደለ? በሆነ አጋጣሚ ነው በቃ ተራራቅን። ዲስታንስ አይመስልም እኮ። እሷ እኮ አይኑን ማየት አልፈልግም ነው የምትለው። ያለችበት ደግሞ ምክንያት ይኖራታል አይደል? እሱን ደግሞ ምክንያት ምክንያቱም አንተና እንደ አንተ አጠገቧ ቆመህ እንኳን እሷ ማለት ነው። እኔ እኮ በጣም ደፋር ስለሆንኩ ነው እንጂ እኔ ራሴ ብቆም አንተ አጠገብ ሀሳቤ ልቀይር እችላለሁ። ፈርቼ እኔና እሷ እኮ 1 ዓመት ነው ገና ከተዋወቅን ማለት ነው። ኖርማል ግን አንተ ስማኝ አይደለም። 1 ዓመት ከአንተ ጋር ኖረች። ማዳመጥ እስኪ መጀመሪያ እንትን በል ስማ። እኛ 1 ዓመት ነው አይደል ከተዋወቀን። ግን ደግሞ ከዛ በፊት ብዙ ጋፕ ነበረ፣ ብቻዋን የነበረችበት ታይም ማለት ነው። ከአንተ በኋላ አይደለ እኮ። ያኔ ለምን አልፈለካትም እስኪ ንገረኝ እኮ። አሁን እኮ ከማይሆን ሰው ጋር ስትሆን እኮ ነው እንዴ? ለምንድን ነው ሩት ከኔ ጋር ብዙ ነገር ያሳለፈች ጥሩ ጓደኛዬ ለምንድን ነው ከዝም ልጅ ጋር የምትሆኑ ብዬ ስላሰብኩ ነው። ከአንተ ጋር መሆኗን እኮ ስላልደገፍኩት። ስለዚህ ከኔ ነጠለ የአንተ ለማድረግ ነበር ፕላን የነበረህ ማለት ነው። ፕላኔ ስማኝ፣ ምን አለ መሰለህ፣ አንዳንድ ጊዜ እኔ ነገሮች በደንብ በመጥፎ አልረዳቸውም። አንተም ወደ ህይወቴ ብትመጣ በመጀመሪያ በሰላማዊ መንገድ ነው አንተ ልረዳት የምችለው ማለት ነው። የኔ ባህሪ ነው ይሄ። ከዛ ግን ቀስ በቀስ በደንብ አድርጎ ይገባኛል። ግን አንተ አሁን አላማህም ሀሳብህም ምን እንደነበር ፍላጎትህንም ምን እንደነበር አሁን ላይ በደንብ እያሳየህኝም መጣል። ተረዳኝ አይደለ? ያ ማለት ምን ማለት ነው? እኔ ከዚህ በኋላ አንተ ምንም ብታወራ ለአምንህም ሆነ ልሰማ እንትን ልልህ አልችልም። ሲጀመር ፍቃደኛም አይደለሁኝም አንተን ለማመን ማለት ነው። ያኔም ያመንኩ ነገርኩህ። እኔ የትኛውም ሰው ወደ እኔ ህይወት ሲመጣ ጀስት በቃ እንደ መልካም ሰው ነው አድርጌ አንተ ጋር ይሄ እኮ ነው የሚያስጠላው። የጭንቅላት የወረደ መሆኑ የሚያስታውቀው እዚህ ጋር ነው። ሩታ ማለት አሁን ላይ እኔ ነኝ። ገባህ አይደለ? ምንም ልዩነት የለም እኮ። አሁን ችግር አለብህ ያልኩህ ለዚህ ነው። አስተሳሰብ ላይ ሲጀመር ችግር አለብህ። ፈጣሪ ማረህ። እኔ የት ሄደህ እንኳን ሕክምናውን እንደምታደርግ ባላውቅም ከቻልክ ግን እኔ ብዙ ኦዲየንሶች አሉ አንተን መርዳት አንተን ማገዝ የሚችሉ ለሕክምናም ወጪ ሊያደርጉልህ የሚችሉ ደግ የሆኑ የኔ ውድ ፋሚሊዎች አሉ። ምናልባት ብለህ ሕክምናውን ጀምረህ ማቋርጠህ ከሆነ ደስ የሚል ኦዲየንሶች አሉ ለእኔ ማለት ነው። የምር ትንንሽ ብር ቢያዋጡልህ ሙሉ ሕክምና አድርገህ ሰላማዊ ሰው ሆነህ ትክክለኛ ዳንኤል ልትሆን ትችላለህ።